የእስራኤሉ ጠቅላይ ሚኒስትር እንደተናገሩት መሲሐችን ይመጣል እንዳሉት በተአምራትና በድንቆች የሚመጣው መሲሐቸው ግን ኢየሱስ ክርስቶስ። ምእመናን ለምን እንሞታለን? እንደገና ሊያድሰን፣ እንደገና አዲስ ሊያደርገን፣ እንደገና ምርጥና ውብ ሊያደርገን ነው ወገኖች። ምድር ላይ የተበደሉ ሰዎች መካሳ ያስፈልጋቸው። ምድር ጀርባዋን የሰጠቻቸው ሰዎች እግዚአብሔር ፊቱን ሊሰጣቸው አይገባም። ፍትህ እንደታጣ ምድር ላይ መቅረት አለበት። እንደዚሁ መቀጠል አለበት። ፍትህ አያስፈልግም። ለዘላለም የሰው ልጅ እንደዚሁ እንደኖረ መኖር አለበት። እንዳስጨነቀ መኖር አለበት። ግፍ እየሰራ መኖር አለበት። ዋጋውን ማግኘት የለበትም። እርሱ በዚህ ይጽናና። መጽናኛ ቦታችን በምን ቋንቋ እንንገራችሁ? ደጋግመን እንኳን ብንነጋገር እማይገባን ሆነ። እዩ ልንጽናና ነው የምንሄደው። እንጨነቃለን እንጂ ግን ተስፋ አንቆርጥ። እንታወካለን እንጂ ግን አንደፈቅ። እናመነታለን እንጂ ግን አንጠራጠር። ለዚች ምድር መሰላችሁ እንደ ክርስቲያን ሆናችሁ እዚህ ባለጸጋ እንድትሆኑ፣ እዚህ በምቾትና በድሎት እንድትኖሩ ቢሆን እሰየው፣ ችግር የለም፣ መልካም ነው። ግን አይደለም። በዚች ህይወት ብቻ ክርስቶስን መጽናናት ስላለብኝ፣ ማረፍ ስላለብኝ የእረፍት መንገዴ ሊያደርገው ነው እግዚአብሔር ብላችሁ አስቡት። ክርስቲያን እንደዚህ ነው የሚያስበው ወገኖች። ሞት እንዳለብህ ካሰብክ አትገልም። የሚቆጣጠርህ እንዳለ ካሰብክ የሌላ ሰው አትሰርቅም። የህይወትን ፍጻሜ አስብ፣ ኃጢአት አትሰራ። በንግግራችሁ ተጠንቀቁ፣ በአኗኗራችሁ ተጠንቀቁ፣ በዚህ ምድር ላይ ባለ የህይወት ምልልሳችሁ ተጠንቀቁ፣ የበለጠ ተጠንቀቁ። ምእመናን ይሄን ስነግራችሁ እያዘንኩ በቅርብ ጊዜ በሚቀጥሉት ዘመናት ሲሆን በውድ ካልሆነ በግድ የሚያስጨንቅ ዘመን ይመጣል። ምን ላይ ታርፋላችሁ ክርስቲያኖች? ከጌታችን እጆች በቀር ምን ወደብ አለን ወገኖቼ? ማን ሊያሳርፍ ትፈልጋለህ? እዚህ ዓለም ላይ አንድ ማረፊያ አለን፣ የጸጥታ ወደብ። ወደዚያ ልንገሰግስ ይገባል። ኃይላችን አንተ ነህ፣ ብርታታችን አንተ ነህ፣ መሸሸጊያችን አንተ ነህ፣ ማረፊያችን አንተ ነህ፣ ጉልበታችን አንተ ነህ፣ መደበቂያችን አንተ ነህ፣ መጽናኛችን አንተ ነህ፣ ምርኩዛችን አንተ ነህ፣ ተስፋችን አንተ ነህ፣ መደበቂያችን አንተ ነህ። እሱ ነው የሚያስፈልገን።